ቀጥታ ምን ሄደው ወደ ረሱል አለይሂ ሰላቱ ወሰለም ቀለበት ያረፈበት ቦታ ላይ ነው የምንሄደው ማለት ነው። ሰለላሁ ዐለይሂ ወሰለም ጋር ከሰሃቦችም ጋር ቀጥታ ግንኙነት ያለው ነገር የተከሰተ ክስተት አለ። እዚህ ብዕር ላይ የጉርጓድ ላይ እግራቸውን ወደ ውስጥ አስገብተው ጫፉ ላይ ተቀመጡ ነብዩ አለይሂ ሰላቱ ወሰለም። እዚህ ጋር ነው እንደምትመለከቱ እንግዲህ የረሱል አለይሂ ሰላቱ ወሰለም ቀለበት ያረፈበት ቦታ እንደምትመለከቱት ይሄ ነው። የነብዩ አለይሂ ሰላቱ ወሰለም ቀብር የአቡበከር ቀብር፣ የዑመር ቀብር፣ የዑስማን ቀብር። ስለዚህ ይህ መስጂድ ታሪካዊ መስጂድ ነው። ውስጡ ላይ ነው ያለሁት ማለት ነው። የመጀመሪያው የኢስላም መስጂድ እንዲሁም የረሱል አለይሂ ሰላቱ ወሰለም ቀለበት ያረፈበት ቦታም ጭምር ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተከታታዮች አሁን በድጋሚ በሌላ ቪዲዮ ተገናኝተናል። አሁን የምንገኘው መስጂድ አልቁባ ነው። በዚህ መስጂድ በጣም ብዙ ታሪኮች አልፈዋል። የመጀመሪያው የኢስላም መስጂድ። በዚህ መስጂድ ውስጥ ረሱል ሰለላሁ ዐለይሂ ወሰለምና ሱሐቦቻቸው ልዩ የሆኑ ትዝታዎችንም አሳልፈዋል። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ከመስጂድ አልሐራም እዚህ ድረስ በእግራቸው ቅዳሜ ይመላለሱ ነበር። በነገራችን ላይ ረካዓተይን መስገዳችሁን እዚህ ቦታ ላይ ስትመጡ እንዳትረሱ። በጣም የተለያዩ ታሪካዊ ቦታዎች አሉ እዚህ ቦታው ላይ። እያንዳንዱን የከፋፈልኩ ለየብቻ ማስመለከታችሁ ማለት ነው። ሁላችሁም ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። ያላ አንገቱን ደፍቶ እዚህ ጋር ግን አንድ ክስተት አለ። እዚህ ጋር የምትታየው ክብ ውስጥ ምንድነው የተከሰተው ነገር? ከረሱል ሰለላሁ ዐለይሂ ወሰለም ጋር ከሰሃቦችም ጋር ቀጥታ ግንኙነት ያለው ነገር የተከሰተ ክስተት አለ። እዚህ ውስጥ አንድ ታሪክ ተቀምጧል። መሬት ውስጥ የገባ እዚህ ጉድጓድ ውስጥ የገባ አንድ ታሪክ አለ። ያ ምንድነው የሚለውን ኡስታዝ ያብራራልናል። ከዛ ቁባ ውስጥ ምን ማድረግ አለባችሁ የሚለውን እነግራችኋለን። ምን ያህል ደቂቃ እንደምንጠቀም እነግራችኋለን። ቀጥታ ተበትነን ውጭ ላይ እንገናኛለን ማለት ነው። ቢስሚላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ የምንገኘው መዲና ነው። ቁባ መስጂድ ላይ ነው የምንገኘው። ስለ መስጂዱ ታሪክ ከማውራታችን በፊት ኢንሻአላህ እዚህ ጋር አንድ ክስተት አለ የተከሰተ። እዚህ ቦታ ላይ የውሃ ጉድጓድ ነበር። ይሄ ብዕር ነበረ። ነብዩ አለይሂ ሰላቱ ወሰላም በተለያዩ ጊዜያቶች እየመጡ ይጎበኙት ነበር። ይሄን ቦታ ማለት ነው። በአጥር የተከለለ ነበረ ከመስጂዱ ውጪ ማለት ነው። በአጥር ተከልሎ ያለ የተምር ማሳ ነው ቦታው። በዚያ ውስጥ ደግሞ የውሃ ጉድጓድ አለ ማለት ነው። ይህንን ቦታ ነብዩ አለይሂ ሰላቱ ወሰላም ከዕለታት አንድ ቀን ከቤታቸው ሲወጡ አየኋቸው ይላል አንድ ሰሃቢ ማለት ነው። ከዚያ ወዴት ነው የሚሄዱት ብዬ ነብዩ አለይሂ ሰላቱ ወሰላምን ከኋላ መከተል ጀመርኩኝ። ከዚያ በኋላ መተው እዚህ ግቢ ውስጥ ገቡ ነብዩ አለይሂ ሰላቱ ወሰላም። ከገቡ በኋላ እዚህ ብዕር ላይ የጉድጓድ ላይ እግራቸውን ወደ ውስጥ አስገብተው ጫፉ ላይ ተቀመጡ ነብዩ አለይሂ ሰላቱ ወሰላም። ከትንሽ ደቂቃ በኋላ አቡበከር ሲዲቅ ረዲየላሁ ዐንሁ ወአርዳህ መጣ። በር አንኳኳ። ያው አጥር ነበረው ብያችኋለሁ። በሩን ሲያንኳኳ ነብዩ አለይሂ ሰላቱ ወሰላም ያ ተከትሏቸው የመጣውን ሰሃባ ላኩትና ማን እንደሆነ አረጋግጣሏቸው። ሄዶ ሲያይ አቡበከር ሲዲቅ ነው። አቡበከር ሲዲቅ ነው ብሎ ሲነግራቸው ለነብዩ አለይሂ ሰላቱ ወሰላም በር ክፈትለት የጀነት እንደሆነም ደግሞ የምስራች በለው አሉ ነብዩ አለይሂ ሰላቱ ወሰላም። ከዚያ አቡበከር ሲዲቅ ረዲየላሁ ዐንሁ ገባ መጣና ከነብዩ አለይሂ ሰላቱ ወሰላም በስተቀኝ በኩል ተቀመጠ ማለት ነው። ከዚያ ትንሽ ቆይቶ አሁንም በር ተንኳኳ። ማን ነው ተብሎ ይህ ሰሃቢ ሄዶ ሲጠይቅ ዑመር ነው። ዑመር ነው የመጣ ብሎ ሲነግራቸው ለነብዩ አለይሂ ሰላቱ ወሰላም በሩን ክፈትለት በጀነትም ደግሞ የምስራች በለው አሉ ነብዩ አለይሂ ሰላቱ ወሰላም። መጥቶ እሱም በነብዩ ሰለላሁ ዐለይሂ ወሰለም በስተግራ በኩል ተቀመጠ። ነብዩ ሰለላሁ ዐለይሂ ወሰለምን መሃል አስቀምጦ በስተቀኝ አቡበከር በስተግራ ደግሞ ዑመር ረዲየላሁ ዐንሁ ተቀመጡ ማለት ነው። በሶስተኛ ላይ በር ተንኳኳ። አሁንም ሄዶ ሰሃቢዩ ሲመለከት ዑስማን ነው አላቸው። ከዚያ ነብዩ አለይሂ ሰላቱ ወሰላም እዚህ ብዕር ላይ ሲቀመጡ ልብሳቸውን ከፍ አድርገው ጉልበታቸው ይታይ ነበር ማለት ነው። ዑስማን ነው ሲባል ነብዩ አለይሂ ሰላቱ ወሰላም ልብሳቸውን ሙሉ ሰውነታቸውን ሸፈኑት ማለት ነው። መላኢካ የሚያፍረውን ሰው እኔም ላፍረው ይገባል ብለው ነብዩ አለይሂ ሰላቱ ወሰላም ልብሳቸውን ሸፈኑት ማለት ነው። ከዚያ በኋላ ግባ አሉት ነብዩ አለይሂ ሰላቱ ወሰላም። ግባ በጀነት የምስራች ነገር ግን የሚያገኝህ ሙሲባ አለ አሉ ነብዩ አለይሂ ሰላቱ ወሰላም። ለወደፊት የሚከሰት ፊትና አለ፣ የሚከሰት ሙሲባ አለ፣ እሱ ያገኘሃል የጀነት ነህ አሉት ነብዩ አለይሂ ሰላቱ ወሰላም። ከዚያ ዑስማን መጣ። በስተቀኝ በኩል አቡበከር ተቀምጧል፣ በስተግራ በኩል ደግሞ ዑመር ተቀምጧል። ቦታ አላገኘም።
ፊት ለፊት ላይ ተቀመጠ። ዑስማን ረዲየላሁ ዐንሁ ወአርዳህ ከነቢዩ ዓለይሂ ሰላቱ ወሰላም በፊት ለፊታቸው ላይ ተቀመጠ። ይህን ዑለሞች በምን ይፈስሩታል? የነቢዩ ዓለይሂ ሰላቱ ወሰላም ቀብር የአቡበከር ቀብር፣ የዑመር ቀብር፣ የዑስማን ቀብር ማለት ነው። የአቡበከርና የዑመር ቀብር ከነቢዩ ዓለይሂ ሰላቱ ወሰላም ቀብር ጋር ነው ያለው፣ ጎን ለጎን ነው ያሉት ማለት ነው። የዑስማን ቀብር ግን በቂዕ ላይ ነው፣ ፊት ለፊት ላይ ነው ያለው ማለት ነው። ከነቢዩ ዓለይሂ ሰላቱ ወሰላም ቀብር ፊት ለፊት ላይ የበቂዕ ቀብር ውስጥ ነው ያለው የዑስማን። የዚያን ክስተት ነው እዚህ ብዕር ላይ የተከሰተው ይላሉ። ከዚያ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ወደ አኺራ ከሄዱ በኋላ አቡበከር የንግስናውን ጊዜ ከያዘ በኋላ ከአቡበከር በኋላ ዑመር መጣ። ከዑመር በኋላ ዑስማን ረዲየላሁ ዐንሁ ወአርዳህ መጣ ማለት ነው። በኺላፋው ዘመን እሱ በሚያስተዳድርበት ጊዜ ዑስማን ይመጣ ነበር እዚህ ቦታ ላይ ማለት ነው። ከዕለታት አንድ ቀን እዚህ በመጣበት እያንዳንዱ ነቢዩ ዓለይሂ ሰላቱ ወሰላም ቀለበት ነበራቸው። ቀለበት ነበራቸው። በዚያ በቀለበታቸው ነበር ማህተም የሚመቱት ነቢዩ ዓለይሂ ሰላቱ ወሰላም። አቡበከር ሲመጣ አቡበከር ተረከበ፣ ዑመር ሲመጣ ዑመር ተረከበ፣ ዑስማን ሲመጣ ተረከበ ማለት ነው። በዑስማን ዘመን ይህችን ቀለበት ከዕለታት አንድ ቀን ዑስማን ጎንበስ ሲል ከእጁ ወልቃ እዚህ ቢር ውስጥ ገባች ያቺ ቀለበት ማለት ነው። ከዚያ በኋላ ተፈልጎ ሊገኝ አልቻለም። ከዚያ በኋላ ይህ ቢር እንዲደፈን ተደረገ። በአሁን ሰዓት የነቢዩ ዓለይሂ ሰላቱ ወሰላም ቀለበት እዚህ ቢር ውስጥ ይገኛል ማለት ነው። ተደፍኖበት ተቀብሮ ነው ያለው። ማንም ሊያገኘው አልቻለም። ስለዚህ ይህንንም ዑለሞች በምን ይተረጉሙታል? የፊትና ዘመን ነው። የንቡዋው ወይ ደግሞ የነቢዩ ዓለይሂ ሰላቱ ወሰላም መንገድ እየተሻረ የሚሄድበት ፈተና የሚበዛበት ዘመን ነው። ኻተሙም ቀለበቱም የጠፋበት ምክንያት ይህ ነው ብሎ ያስቀምጡልናል ማለት። ስለዚህ በአጭሩ የዚህ ብዕር የዚህ ቦታ ታሪክ ምን እንደሆነ በዚህ በአጭር ታሪክ ልነግራችሁ ፈልገን ነው። ስለዚህ መስጂድ ደግሞ ኢንሻአላህ ትንሽ ጠጋ ብለን እዚህ ጋር እየጠበቁ ያሉ ሰዎች ስላሉ ትንሽ ጠጋ ብለን እዛ ጋር ስለ መስጂዱ እናወራለን ኢንሻአላህ። እዚህ ጋር ደግሞ ነብዩ አለይሂ ሰላቱ ወሰላም ሂጅራ አድርገው ስደት አድርገው እዚህ መዲና ሲገቡ በመጀመሪያ እዚህ ቦታ ላይ ነበር ያረፉት ነብዩ አለይሂ ሰላቱ ወሰላም። እዚህ ጋር የምታዩት ይህ ታፔላ እዚህ ጋር የተሰቀለው ማለት ነው። ነብዩ አለይሂ ሰላቱ ወሰላም መጀመሪያ ያረፉበት ቤት ነበር እዚህ ቦታ ማለት ነው። ያው መስጂዱ ገና አልተገነባም አልተሰራም። እዚህ ጋር የአንድ ሰሃቢ ቤት ነበረ። እሱ ቤት ነበር ያረፉት ነብዩ አለይሂ ሰላቱ ወሰላም። ሁለት ሰሃቦች ቤት ነው ያረፉት፣ አንድ ያገባና አንድ ያላገባ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ብዙ እንግዶች መተው ስለሚዘይሯቸው በመጀመሪያ ቀን የሚውሉት ያላገባው ሰው ሰሃቢ ቤት ነበር ማለት ነው። ብዙም ችግር ስለሌለ ብዙም ሰው ስለማይበዛበት ቀን እንግዶችን ያስተናግዱ ነበር። ማታ ግን ደግሞ ሌላ ሰሃቢ ያለ ባለ ትዳር እሱ ቤት ይሄዱ ነበር የሚያድሩት ነብዩ አለይሂ ሰላቱ ወሰላም ማለት ነው። በዚህ አይነት ሁኔታ አራት ቀን ከግማሽ እዚህ አካባቢ ነው ነብዩ አለይሂ ሰላቱ ወሰላም የቆዩት ማለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስና ጁምዓ ግማሽ ቀን ያክል እዚህ ቦታ ነው የከረሙት ነብዩ አለይሂ ሰላቱ ወሰላም። ይሄም የምታዩት መስጂድም የተገነባው የመጀመሪያው ነብዩ አለይሂ ሰላቱ ወሰላም መዲና ሲገቡ የገነቡት የመጀመሪያው መስጂድ ቁባ ተብሎ ይጠራል ማለት ነው። ስለዚህ እዚህ አካባቢ የነበሩ ሰዎች ነብዩ አለይሂ ሰላቱ ወሰላምን ተቀብለው ተንከባክበው ነው የሸኟቸው ማለት ነው። ለዚህ አላህ ሱብሓነሁ ወተዓላ ስለዚህ መስጂድ ሲናገር ለመስጂዱን ኡሲሰ ዐለ ተቅዋ ይላል። ይህ መስጂድ የተገነባው በአላህ ፍራቻ ላይ በተቅዋ ላይ የተገነቡ ሰዎች በእነሱ አማካኝነት ነው ይህ መስጂድ የተገነባው ይላል። እንዲሁም ደግሞ የዚህን አካባቢ ሰዎች አላህ ሱብሓነሁ ወተዓላ ንጹህ ናቸው ይላል። ዩሂቡነ አን የተጠሀሩ እነዚህ ሰዎች ንጹህ መሆን ይፈልጋሉ። አንዱ ሰሃቢ መጣና የዚህ አካባቢ ሰዎችን ጠየቀ። አላህ ሱብሓነሁ ወተዓላ ለምንድን ነው እናንተን ለይቶ በንጽህና ያነሳችሁ ብሎ ሲጠይቃቸው ሰዎች ምን አሉ? እኛ እስቲንጃ ስናደርግ ቀጥታ በውሃ አልነበረም የምንጠቀመው። መጀመሪያ በድንጋይ ካጠራረግን በኋላ ከዚያ በኋላ በውሃ እናስከትለው ነበረ። ስለዚህ ንጽህና ላይ በደንብ አድርገን ስለምንቆጣጠር ለዚህ ይሆናል አላህ ሱብሓነሁ ወተዓላ በጣሃራ የሰየመን ወይ ደግሞ ቁርአን ውስጥ ያነሳን ብለው ይላሉ ማለት ነው። በአጠቃላይ ይህን መስጂድ ነብዩ አለይሂ ሰላቱ ወሰላም 4 ቀን ከግማሽ ከቆዩ በኋላ ወደ አሁን ወዳለበት ወደ መዲና መስጂድ ነበዊ ተሻገሩ ማለት ነው። ስለዚህ መስጂድ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እዚህ መስጂድ ላይ ጣሃራ አድርጎ ውዱ አድርጎ መጥቶ
እዚህ መስጂድ ላይ 2 ረካ የሰገደ ሰው አላህ ሱብሓነሁ ወተዓላ የዑምራ አጅር ይጽፍለታል አሉ ነብዩ አለይሂ ሰላቱ ወሰላም። ዑምራ እንዳደረገ ሰው አጅር ይጽፍለታል። ስለዚህ በዚሁ በአቋራጭ መንገድ ዑምራ ለማድረግ ነው የመጣነው። ሌላ ዑምራ እዚህ ላይ ጨምረን 2 ዑምራ አድርገን እንሄዳለን ማለት ነው። ነብዩ አለይሂ ሰላቱ ወሰላምም በየሳምንቱ ቅዳሜ ይመጡ ነበር እዚህ መስጂድ ላይ ማለት ነው። በየሳምንቱ እዚህ አካባቢ ዘመዶች ነበሯቸው ነብዩ አለይሂ ሰላቱ ወሰላም። እነሱን ለመጠየቅም እንዲሁም ደግሞ መስጂዱን ለማየትም እንዲሁም ደግሞ ለአካባቢው ሰው ምክር ለማስተላለፍም በየሳምንቱ ቅዳሜ አንዳንድ ጊዜ መጓጓዣ ላይ ሆነው በግመል ወይ በፈረስ አንዳንድ ጊዜ ደግሞ በእግራቸው ራሱ ነብዩ አለይሂ ሰላቱ ወሰላም ወደዚህ መስጂድ ይመጡ ነበረ ማለት ነው። እዚህ አካባቢ ኡሙ ሱለይም የምትባል አንድ ሰሃቢያ አለች። እሷ ነበረ ነብዩ አለይሂ ሰላቱ ወሰላምን የምትንከባከባቸው ማለት ነው። አረፋን ላይ ከመጡ የቀይሉላ ሰዓት ላይ ከመጡ ነብዩ አለይሂ ሰላቱ ወሰላም እሷ ቤት ገብተው ተኝተው ከዚያ በኋላ የሚበላ ነገር አቅርባላቸው በልተው ወደ መስጂድ መጥተው ሰላት ሰግደው ዳዕዋ አድርገው ወደ ቤታቸው ይመለሱ ነበር ነብዩ አለይሂ ሰላቱ ወሰላም። ስለዚህ ይህ መስጂድ ታሪካዊ መስጂድ ነው። በመጀመሪያ ነብዩ አለይሂ ሰላቱ ወሰላም መዲና እንደገቡ የገነቡት የሰሩት መስጂድ ነውና ኢንሻአላህ ውስጥ ገብተን 2 ረካ እንሰግድና የዑምራውን አጅር ደግሞ ሰብስበን ወደ ቀጣዩ ጉብኝት እንሄዳለን ማለት ነው። ጀዛኩሙላህ ኸይር። ውድ የነጃህ ሚዲያ ተመልካቾች እንግዲህ በጣም በሚያምር ገጽታና በሚያምር ቦታ እንደምትመለከቱት ተምራው በጣም ታምራለች። የመዲና ልዩ መገለጫው ደግሞ ተምሩ ነው። ኢንሻአላህ ከዚህ ቦታ ተነስተን በቀጥታ የረሱል አለይሂ ሰላቱ ወሰለም ቀለበት ያረፈበት ቦታ እንመለከታለን ማለት ነው። ጉዟችንን እንቀጥላለን። መዲነቱል ሙነወራ ይህ ቦታ መስጂዱል ቁባ ነው አሁን እየተመለከትን እንገኘው። በምሽት ላይ ደግሞ ያለው ገጽታ በጣም የሚያምረው። አሁን ቀጥታ የምንሄደው ወደ ረሱል አለይሂ ሰላቱ ወሰለም ቀለበት ያረፈበት ቦታ ላይ ነው የምንሄደው ማለት ነው። አሰብቸት በጣም ምን ያህል ጧራ የሆነ ቦታ እንደሆነ አሁን ቀጥታ ጉዟችን ወደዛ እናደርጋለን ማለት ነው። ያላ የነጃህ ሚዲያ ተመልካቾች እንግዲህ የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ ላይ ነው የምገኘው ማለት ነው። እንግዲህ በጣም ሳወራ ራሱ አክጀል ወላሂ በጣም ነው የማፍረው። ምክንያቱም የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ ላይ ሆኜ ይሄን መናገር አስከብደኛ። አሁን በቀጥታ ቦታውን የምንመለከት ይሆናል። ነው እኔ ጋር እዚህ ጋር ነው እንደምትመለከቱ እንግዲህ የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ እንደምትመለከቱት ይሄ ነው። ከስክሪን ላይ እንደምንመለከተው ከላይ ስለ ቦታውም አንዳንድ ነገራቶች ምናምን ነገር ተገልጿል። ኡስታዞቻችንም ስለዚህ ቦታ ላይ አንዳንድ ነገራቶች ምን ናቸው የሚሉትን ነገሮች ይነግሩልናል ማለት ነው። እንግዲህ እዚህ ቦታ ላይ ነው እንግዲህ የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ ማለት ነው። በጥራት የተመለከቱ እንደምንገኘው የቀን ምስሉ ይሄን ይመስላል። የምሽቱ ደግሞ አሁን የተመለከቱ እንገኘው ማለት ነው። እዚህ ቦታ ላይ ቀለበታቸው አርፏል ማለት ነው። እንዴት ነው ያረፈው፣ በምን ሁኔታ ነው ያረፈው የሚለውን ደግሞ ኡስታዞቻችን እዚህ ቦታ ላይ ሆኖ የተናገሩትን ነገር ማስመለከታቸው ይሆናል። ሶይ ዛህማ አለ እዚህ ቦታ ላይ የተወሰነ ዛህማ ሰዎች ተለያዩ ቦታዎች ይመጣሉ። እንደምትመለከቱት እንግዲህ ታሪኩ ሙሉ በሙሉ እንዴት ነው የሆነው ይሄ ነገር የሚለውን ነገር ተቀምጧል እዚህ ጋር እንደምናየው ማለት ነው። ስለዚህ ከፈለጋችሁ ዛህማ እንዳይኖር ከፈለጋችሁና ቦታውን በትክክል ለማየት ከፈለጋችሁ የማታውን ሰዓት ብትጠቀሙ አሪፍ ነው። የቀኑ ሰዓት በጣም ብዙ ሰው ስለሚኖር ከተለያዩ ቦታዎች ላይ ከተለያዩ ሀገራቶች መጥተው እዚህ ቦታ ላይ የሚጎበኙ ስላሉ የማታው ሰዓት አሪፍ ነው። ማታ ላይ መታችሁ መጎብኘት ትችላላችሁ ማለት ነው። እንደምትመለከቱት እነዚህ ከተለያዩ ቦታ የመጡ ጎብኚዎች ናቸው። ይሄን ቦታ ለመጎብኘት የመጡት ናቸው። ስለዚህ የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ ይህ ነው። እንግዲህ በተከበረው በረመዳን ወር ደግሞ እዚህ ቦታ ላይ ተገኝታችሁ ይሄን ቦታ እንድትመለከቱ ጋብዛችኋለሁ ማለት ነው። አሁን የሚገኘው መስጂዱል ቁባ ውስጡ ላይ ነው ያለሁት ማለት ነው። የመጀመሪያው የኢስላም መስጂድ እንዲሁም የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታም ጭምር ነው ማለት ነው። እዚህ ቦታ ላይ እንግዲህ የምትመለከቱት በጣም ብዙዎች እየመጡ ሶላት ይሰግዳሉ፣ ዱዓ ያደርጋሉ። ቦታው ለመሆኑ ምንድነው ያለው ትሩፋት የሚሆን ነገር ባጭሩ ልንገራችሁና ወደ ሌላው አካባቢ እንቀሳቀሳለን ማለት ነው። አንድ ሰው ከቤቱ ጧሃራ ሆኖ ወጥቶ እዚህ ቦታ ላይ ረካዓተይን ከሰገደ ዑምራ እንዳደረገ ነው የሚታሰብለት ማለት ነው። ስለዚህ ይህ ቦታ በጣም ቀላል ቦታ አይደለም። ረሱል አለይሂ ሰላቱ ወሰላም ቀለበታቸው ያረፈበት ቦታ ነው። ከዛ ውጭ ደግሞ አጅሩ እጥፍ ነው ዑምራ እንደማድረግ የሚታሰበው ማለት ነው። ስለዚህ እዚህ ቦታ ላይ መተን ጊዜያችንን ማሳለፍ የለብን፣ በአግባቡ ታይማችንን መጠቀም አለብን ማለት ነው። እንደምንመለከተው የውስጡ ግንባታ በጣም ጽድት ያለና ጥርት ያለ ነው። እስቲል እስካሁን ድረስ ማስፋፊያ ራሱ የተደረገበት ነው። የመስጂዱ ላይኛው ገጽታ ራሱ በቪዲዮ አስመለክታችኋለሁ። በጣም ነው የሚያምረው። ፕላስ ሀታ የሱሐቦች ስም አለ። በጣም የሚገርመው የሱሐቦች ስም ነው ያለው ጣራው ላይ ማለት ነው። የሚገርመው ነገር ሁሉም ዙሪያ ላይ ስም በምንዞርበት ሰዓት ላይ የሱሐቦች ስም አለ። አሁን ሌሎች መስጊድ ላይ ስትሄዱ አላህ
ወይንም መሐመድ የሚል ጽሁፍ ብቻ ነው የምትመለከቱት። እዚህ መስጂድ ላይ ግን ዙሪያው ስንመለከተው የሱሐቦች ስም አለበት። ሱብሃንአላህ በጣም ያስገረመኝ ነገር ማለት ነው። ያ ማለት በተለያዩ አካባቢዎች ወይም በተለያየ አመለካከት ያላቸው ሰዎች ሱሐቦችን ሲሳደቡ ተመልክተናል። ሱሐቦችን ያንቋሽሻሉ። ነገር ግን እዚህ ቦታ ላይ ግን ሱሐቦች ከፍ የሚደረጉበት ቦታ ነው። በተለይ የረሱል አለይሂ ሰላቱ ወሰላም ሱሐቦች ማለት የረሱልን አለይሂ ሰላቱ ወሰላም ጉዞ ከመጀመሪያው እስከ መጨረሻው ድረስ የተከታተሉና የሳቸውም እንትን የነበሩ ናቸው፣ አጋዥ የነበሩ ናቸው። ስለዚህ ረሱል አለይሂ ሰላቱ ወሰላም ለሱሐቦቻቸው በጣም ነበረ አጥብቀው የሚናገሩት። ስለ ሱሐቦቻቸው ጥሩ የነበረ ምስክርነት የሰጡት ሀታ የጀነትም ተብሎ የተመሰከረላቸው ሱሐቦች እንዳሉ የምናውቀው ነውና የሱሐቦችን ስም እዚህ ቦታ ላይ ማስቀመጡ ትልቅ የሆነ ሚኒንግ አለው፣ ትልቅ የሆነ ትርጉም አለው። ሌሎች መስጊዶች ላይ የማታዩት ነገር እዚህ ተመለከታችሁት። ምናልባት የኛም ሀገር ሙስሊሞች ወይንም እኛ ሀገር ወንድሞቻችን እህቶቻችን መጅሊሳችን ሳይቀር ይህን ነገር ቢመለከቱ ጥሩ ነው። የሱሐቦች ስም ለምንድን ነው መስጊዶች ላይ የማይጻፍበት ምክንያት? ልጆቻችን ከታች ያሉ ታዳጊዎችና ህፃናቶች የሱሐቦችን ስም የልጆቻቸውን ስም በመሰየም የሱሐቦችን ስም ከፍ ማድረግ ያስፈልጋል የሚል መልእክት አለኝ ማለት ነው። ለማንኛውም ወደ ነጃህ ሚዲያ ተመልካቾቼ በምሽት የነበረን የመስጂድ ቁባ ጉብኝትን አጠናቀናል። በአጠቃላይ መስጂድ ቁባ ይህን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ሁላችሁ ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።